ሰላም ጤና ይስጥልን። ይህ መርሃ የተሰኘ በማህበራዊ መንፈሳዊ ስነ ልቦና ጉዳዮች የሚያተኮሩ መርሃ ግብራችን አብራችን ቆዩ። በዛሬው መርሃ ግብራችን የልጆችን የማስታወስ ችሎታ እንዴት እናዳብር፣ የልጆችን የማስታወስ ችሎታ እንዴት እናዳብር በሚል ርዕስ አብረን እንቆያለን። እንግዲህ በተለይ ባለንበት ዘመን ላይ የማስታወስ ችሎታን ወይም ስለ ማስታወስ ስናነሳ ቴክኖሎጂ አንደኛው ምናልባት የሚጠቅም ወይም በሌላ በኩል ደግሞ ምናልባት ተጽዕኖ የሚያመጣ ነገር እንደሆነ ልንረዳ እንችል ይሆናል። እንግዲህ ምናልባት በቀደመው ዘመን ላይ እንደ ዛሬው ቴክኖሎጂ በእጃችን ብዙ ነገሮችን በስልካችን ሴቭ አድርገን ማስቀመጥ በማንችልበት ዘመን የብዙ ሰዎችን ስልክ በቃላችን እንይዝ ነበረ። ከዚህም ባለፈ ብዙ ነገሮችን የማስታወስ ችሎታችን ምናልባት አሁን ካለንበት ዘመን የተሻለ ነበር ማለት እንችላለን። ነገር ግን ዛሬ ላይ ስንመለከት የብዙዎቻችን አእምሮ መቼም የለመደውን ነው የሚይዘውና ምናልባት ድሮ ይሄ ማስታወስ ችሎታ ቢኖረንም በሂደት ምናልባት አብዝተን በጣም በቴክኖሎጂ ላይ ጥገኝነታችን እየጨመረ በመምጣቱ የተነሳ ከዛም ባለፈ እኛም በራሳችንን አእምሯችን በሚገባ ባለማሰልጠናችን ዛሬ ላይ በአብዛኞቻችን የቴክኖሎጂ ጥገኞች እየሆንን መጥተናል። ወደ ልጆች ስንመጣ ደግሞ ምናልባት እኛ በቀደመው ዘመን አነሰን በዛም በጥቂትም ቢሆን የማስታወስ ችሎታችንን እያዳበርን የነበረ ቢሆንም ዛሬ ላይ ያሉ ልጆች ደግሞ እያንዳንዱ ነገር ሁሉ ነገር የማስታወስ ግዴታ ውስጥ ከመግባት ይልቅ ብዙን ነገር የቤት ስራ የሚሰጡት ለስልኮቻቸው ወይ ላፕቶፖቻቸው ሊሆን ይችላል። ይህ አንድ ነገር ነው። ምናልባት ይሄ ጥናት ሊደረግበት የሚገባ ነገ ከነገ ወዲያ በህይወታቸው ላይ ምን አይነት ተጽዕኖ ሊያመጣ ይችላል የሚለው ራሱን የቻለ ጥናት የሚያስፈልገው ነገር ነው። እንግዲህ ራሱ ትውስታ ምንድነው ከሚለው ብንጀምር፣ ትውስታ ማለት አንድን መረጃ ማግኘት፣ መጀመሪያ ኢንፎርሜሽን ወይም መረጃውን ማግኘት፣ ከዛ ያን መረጃ ማከማቸት ወይም ስቶር ማድረግ፣ ከዛ አልፎ ተርፎ ደግሞ በምንፈልገው ጊዜ ያን መረጃ መልሶ ማግኘት ማለት ነው። እንግዲህ ሚሞሪ ምንለው ወይም ትውስታ ምንለው ነገር ይሄ ነው ባጭሩ። ይሄን ካለን እንግዲህ የአጭር ጊዜ ትውስታ አለ፣ የረጅም ጊዜ ትውስታ አለ። ሾርት ተርም ሚሞሪ፣ ሎንግ ተርም ሚሞሪ የምንላቸው ማለት ነው። የአጭር ጊዜ ትውስታ በቅጽበት ውስጥ ነገሮችን የምናስታውሳቸው ወይንም ደግሞ ዕለት ተዕለት በምናደርጋቸው ነገሮች ላይ በጣም የሚጠቅመን ነገር ነው። በብዙ መንገድ ሊጠቅመን ይችላል። ዕለት ተዕለት በተደጋጋሚ በምናደርጋቸው ነገሮች ላይ የአጭር ጊዜ ትውስታ ይጠቅመናል። ለቅጽበታዊ ነገሮች ይጠቅመናል። በእርግጥ ብዙ ነገሮችን አት ታይም አንይዝም ወይም ሜሞራይዝ አናረግም ወይም አናስታውስም። የረጅም ጊዜ ትውስታ ስናነሳ ደግሞ ምናልባት በአጭር ጊዜ ትውስታ ውስጥ የነበሩት በጣም በተደጋጋሚ እነዛን ነገሮች በማስታወስ ወደ ረጅም ጊዜ ትውስታዎች ሊለወጡ ይችላሉ። በአጭር ጊዜ ትውስታ ውስጥ የነበሩ መረጃዎች ወደ ረጅም ጊዜ ትውስታ ውስጥ ሊለወጡ ይችላሉ። እነዚህ ደግሞ ነገ ከነገ ወዲያ በህይወታችን በምናደርጋቸው ውሳኔዎች ላይ በጣም ጠቃሚ ሊሆኑ የሚችሉ ናቸው ማለት ነው። የአጭር ጊዜ ትውስታ ለዕለት ተዕለት ለቅጽበታዊ ነገሮች ናቸው፣ ለደቂቃዎች፣ ለሰዓታት ምናልባት ከረዘመ። የረጅም ጊዜ ትውስታ ግን ከሰዓታት አልፎ ለዓመታት፣ ለዘመናት፣ እድሜ ዘመናችንን ሁሉ ምናልባት እንደው የእያንዳንዳችን የረጅም ጊዜ ትውስታ ብናስታውስ ምናልባት የዛሬ 20-30 ዓመት ለበዓል አባት እናቶቻችን የገዙልን ልብስ ልናስታውስ እንችላለን። ምን አይነት እንደነበረ፣ ምን ሊመስል እንደሚችል እንደነበር፣ በዛን ጊዜ ማን ምን እንደተናገረ ወላ ልናስታውስ እንችላለን። ይሄ የረጅም ጊዜ ትውስታዎች ናቸው። ዛሬ ላይ ግን በአብዛኛው የረጅም ጊዜ ትውስታዎቻችን እየቀነሱ እየደበዘዙ ስለመጡ በብዙ መንገድ እየተተኩ ያሉት በጣም በአጭር ጊዜ ትውስታዎቻችን ላይ ነው ያሉት። እንደውም አልፎ ተርፎ የአጭር ጊዜ ትውስታዎቻችን እየቀነሱ መጥተዋል። ቁርሳችንን የበላነውን ነገር ላናስታውስ እንችላለን። በጣም የቱን ያህል ሜሞራይዝ ማድረግ እየቀነስን እንደመጣን የሚያሳዩ ነገሮች ናቸው። ይሄ በጣም አደገኛ ነገር ነው። በእርግጥ ነገ ከነገ ወዲያ እርግጥ ነው ብዙ ስራዎቻችንን ዛሬ ላይ ማሽን ነው የሚሰራልን። ቴክኖሎጂው ያግዘናል፣ ያስታውሰናል። በብዙ በህይወታችን ላይ ነገሮችን ያቀለለልን ነገር እንዳለ ሁሉ ቴክኖሎጂ ላይ ዲፔንድ ማድረግ ወይም ጥገኛ መሆን ግን በራሱ ነገ ከነገ ወዲያ ያ ቴክኖሎጂ ባይኖር አንዳች የሆነ እክል ቢያጋጥመው ህይወታችንን ለመምራት እንደምንቸገር ግልጽ የሆነ ነገር ነው። ይሄ ነገር ምናልባት በልጆቻችን ህይወት ላይስ ምን ያህል ተጽዕኖ ሊያመጣ ይችላል የሚለውን ደግሞ ማሰብ ያስፈልጋል። ስለዚህ ልጆቻችን
እንደኛ ዘመን ምናልባት እንደቀደመው ዘመን ነገሮችን ለማስታወስ ህይወት አያስገድዳቸውም። ሁሉ ነገር በጣም ቀላል እየሆነላቸው ስለመጣ ነገሮችን ለማስታወስ አይገደዱም። ከዚህ የተነሳ የማስታወስ ችሎታቸው እየቀነሰ እንዲመጣ ያደርጋቸው። ብዙ ነገር እየመጣ ነው ዛሬ። አልፎ ተርፈው ቴክኖሎጂው እንደ ኤአይን የመሳሰሉ ነገሮች ደግሞ ተጨማሪ መምጣታቸው ደግሞ ራሱን የቻለ ልጆቻችንን የማስታወስ ችሎታዎቻቸውን የሚገድብ አእምሯቸውን እንዳይጠቀሙ የሚያደርግ ነው። ጥቂት ደቂቃም ቢሆን አእምሯቸውን ማስጨነቅ የማይፈልጉበት ዘመን ላይ ደርሰናል እና እያንዳንዱ ነገር ከማስታወስ ይልቅ ጎግልን መጠየቅ፣ ኤአይን መጠየቅ ላይ በጣም ዲፔንድ እያደረጉ መጥተዋል እና ይሄ በጣም በወደፊት ህይወታቸው ላይ ምን ሊያስከትል እንደሚችል በጣም አንፕሬዲክተብል ነው፣ በጣም አንሰርቴን ነው። እርግጠኝነት እንዲህ ነው ማለት ባይቻልም ግን ሰው ቴክኖሎጂን እየተጠቀመ በዛው ልክ ደግሞ አእምሮን መጠቀም ሲችል ደግሞ የተሻለ ይሆናል። መሳሪያ አድርገን ብንጠቀመው እንጂ ቴክኖሎጂ ራሱ እኛ የምናስብበት የሚጠቀምብን እንዳይሆን መጠንቀቅ ያስፈልጋል። ስለዚህ እንደ ወላጅ ምናልባት የሚመጣውን ጊዜ በእርግጠኝነት እንዲህ ነው ባንልም፣ ግን እንደ ወላጅ ለልጆቻችን ህይወታቸውን በአግባቡ መምራት እንዲችሉ ይበጃቸው ዘንድ የማስታወስ ችሎታቸው እንዲዳብር የማድረግ ግዴታ አለብን። ትምህርት ቤት የምናስተምራቸው አንደኛው ልጆቻችን ማስታወስ እንዲችሉ፣ ሜሞራይዝ ማድረግ እንዲችሉ፣ ነገሮችን አናላይዝ ማድረግ እንዲችሉ፣ ነገሮችን መተንተን እንዲችሉ፣ አልፎ ተርፎ ደግሞ በጣም ይሄ የተማረ ሰው ውሳኔዎችን በህይወታቸው ላይ መወሰን እንዲችሉ ነው እንጂ ነገ ከነገ ወዲያ ህይወታቸው ላይ ማሽን እንዲወስንላቸው ራሳቸው በራሳቸው ስሜታቸውን እውቀታቸው ተጠቅመው በህይወታቸው ላይ ውሳኔ እንዲወስኑ ማድረግ እንዲችሉ ለማድረግ እንደሆነ ግልጽ ነው። ስለዚህ ልጆቻችንን የማስታወስ ችሎታ ጥቂት ነጥቦችን አንስተን እንዴት አድርገን ማዳበር እንችላለን? ከታች ከልጅነታቸው ጀምሮ ያለውን ነገሮች እናንሳ። የመጀመሪያው ጥያቄ እንዲጠይቁ ማበረታታት። በተገኘው አጋጣሚ ልጆች ጥያቄ እንዲጠይቁ ማበረታታት ያስፈልጋል። ጥያቄ የሚጠይቅ ሰው ቢያንስ በከፊል የሆነ የገባው ነገር አለ። ፈጽሞ ምንም ነገር ካልገባቸው ልጆች ጥያቄ መጠየቅም አይችሉም ማለት ነው። ስለዚህ በዛት ጥያቄውን በጠየቁበት ጊዜ ምናልባት እኛ መልስ ልንሰጣቸው እንችላለን። ጥያቄ ጠይቀው የተመለሰላቸው መልስ ልጆቻችን ወደፊት ለህይወት ዘመናቸው በሚቀር ሁኔታ በሎንግ ተርም የሚሞሪ ውስጥ የመቅረት እድሉ ሰፊ ይሆናል ማለት ነው። ስለዚህ የማስታወስ ችሎታቸውን አንደኛ የምናሳድግበት መንገድ ልጆች ጥያቄ እንዲጠይቁ በማበረታታት የበለጠ ጥያቄ በጠየቁ ቁጥር እራሳቸው ውስጥ እንዲቀር እናደርገዋለን፣ ያን መረጃ ያን እውቀት ማለት ነው። ከዚህ በተጨማሪ ምናልባት የልጆቻችንን የማስታወስ ችሎታ ለማዳበር ልጆችን በተለይ ታዳጊ ህፃናትን በዜማ ነገሮችን ማስተማር በተለይ በትምህርት ቤት በጣም ብዙ ጊዜ ሲጠቀሙበት እንመለከታለን። መልካም ነው። ዜማ የራሱ አቅም አለው። በልጆች አእምሮ ውስጥ የመቅረት አቅም ስላለው በዜማ በመዝሙር ልጆችን ማስተማር የበለጠ አንድ ነገር በልጆች አእምሮ ውስጥ እንዲቀር ማድረግ እንችላለን። ዛሬ ላይ እኮ እንደው እንኳን ለልጆች አይደለም ለአዋቂዎች በተለይ ምናልባት አንዳንድ የግንዛቤ ማስጨበጫ ነገሮች በመንግስት ደረጃ የሚሰጡት በቃል ከሚተላለፈው ነገር ባሻገር ነገሮችን በዜማ በመዝሙር ማቅረብ የተለመደ ነው። ብዙ ካምፓኒዎች ሲካሄዱ በሰዎች ዘንድ የግንዛቤ ለውጥን ለማምጣት የሚደረጉ ነገሮች አንደኛው ማስተማሪያ መንገድ ተደርጎ የሚወሰደው መዝሙር ወይም ዜማ ነው። ስለዚህ በዜማ ነገሮችን ማስተማር ለልጆች የተሻለ በአእምሯቸው ውስጥ እንዲቀር ያደርገዋል ማለት ነው። ከዚህ በተጨማሪ ልጆችን የማስታወስ ችሎታቸውን እንዲያዳብሩ ለማድረግ መማርን ቀላል ማድረግ፣ አስደሳች ማድረግ በተለይ በትምህርት ቤት ላይ የሚሰሩ መምህራን ይሄን በጣም ቢጠቀሙበት የተሻለ ነው። እርግጥ ወላጆችም ይሄን ብንጠቀምበት መልካም ነው። ቀላል ማድረግ ነገሮችን በጣም ሲሪየስ ኤንድ ሃርድ ኤንድ ፋስት አድርገን ከማቅረብ ይልቅ በጣም ቀለል አድርጎ አስደሳች ፈኒ ወይንም አስቂኝ አድርጎ በማቅረብ ነገሮችን ልጆች አእምሮ ውስጥ በቀላሉ እንዲቀር ማድረግ እንችላለን። የልጆችን ማስታወስ ችሎታቸው በቀላሉ ያን ነገር ምናልባት በሚያስፈልጋቸው ጊዜ ያን መረጃ ለማግኘት አይቸገሩም። ስለዚህ ሌላኛው የልጆችን የማስታወስ ችሎታ የምናዳብርበት መንገድ መማርን አስደሳች፣ ቀላል፣ አዝናኝ በማድረግ የልጆች የማስታወስ ችሎታቸውን እንዲያዳብሩ ማድረግ እንችላለን ማለት ነው። ከዚህ በተጨማሪ ምናልባት የልጆችን የማስታወስ ችሎታ እንዲያዳብሩ የምናደርግበት ሌላኛው መንገድ ምንድነው ስንል ምስል ከሳች በሆነ መንገድ ልጆችን ማስተማር። ምስል ከሳች በጣም በልጆች አእምሮ ውስጥ ምናልባት በታሪክ የምንነግራቸው ነገር ሊሆን ይችላል። ካራክተሩን በመላበስ የድምፃችንን ቶን ከፍ ዝቅ በማድረግ ምናልባት ጀስቸሮቻችን የሰውነታችን እንቅስቃሴዎች በመጠቀም የበለጠ በልጆች አእምሮ ውስጥ የምናስተላልፈው መረጃ እንዲቀር ማድረግ እንችላለን። የበለጠ በአእምሯቸው ውስጥ እንዲቀር የማድረግ አቅም ይኖረዋል ማለት ነው። ስለዚህ ምስል ከሳች በሆነ መንገድ ልጆችን ማስተማር የተሻለ መንገድ ነው። በስነ ትምህርት ሊሆን ይችላል፣ በሌሎች በአጸደ ህፃናትም ሊሆን ይችላል፣ በመጀመሪያ ደረጃ ትምህርት ቤቶችም ላይ ሊሆን ይችላል። ከዛም ከፍ ባለ መንገድ በየትኛውም መንገድ እንደ አዋቂዎች እንኳን ሆነ አንዳንድ ሰዎች ሲያወሩ እንደዚህ ካሪዝማቲክ የሆኑ ሰዎች አሉ።
የእጃቸው ሁኔታ፣ የአይናቸው ሁኔታ፣ የድምፃቸው ከፍታ ዝቅታ የበለጠ በአእምሯችን ውስጥ እንዲቀር ያደርጋል። ስለዚህ እንኳን ለህፃናት በአዋቂዎች ህይወትን ውስጥም ቢሆን ምስል ከሳች በሆነ መንገድ በልጆች ማስተማር የበለጠ ነገሩ በአእምሮ ውስጥ እንዲቀር ማድረግ እንችላለን። ስለዚህ ሌላኛው መንገድ ምስል ከሳች በሆነ መንገድ ልጆች የበለጠ ቪዥዋላይዝ እንዲያደርጉት እድል በመስጠት የበለጠ ልጆች የማስታወስ ችሎታ ማዳበር እንችላለን ማለት ነው። ከዚህ ባለፈ የልጆችን የማስታወስ ችሎታ ማዳበር የምንችልበት መንገድ ምንድነው ስንል ጥያቄ በመጠየቅ ጥያቄ መጠየቅ በጣም መልካም ነው። ልጆችን እንጠይቃቸዋለን። መለሱም አልመለሱም ጥያቄ መጠየቅ ጥሩ ነው። ቢመልሱትም ባይመልሱትም ግን ይሄ የተሻለው መንገድ ነው። ምክንያቱም አእምሯቸው ውስጥ አንደኛ እንዲቀር የሚያደርግ የኛ ኢንተራክሽን ከልጆቻችን ጋር ያለን ተግባቦት በራሱ አንደኛው በልጆች አእምሮ ላይ የሆነ ነገር እንዲቀር የማድረግ አቅም አለው ማለት ነው። ስለዚህ ጥያቄ መጠየቅ ልጆች አእምሯቸውን እንዲጠቀሙ ለማስታወስ እንዲጥሩ ያደርጋቸዋል። ምናልባት ያ መረጃ በአእምሯቸው ውስጥ ይኖራል፣ ተከማችቶ ይኖራል። ያን መረጃ ግን ለማውጣት እንዲጥሩ ይረዳቸዋል። ውስጣቸው ያለውን ነገር የበለጠ ፈልገው እንዲያገኙ ይረዳቸዋል። ስለዚህ ጥያቄ መጠየቅ በጣም ወሳኝ ነገር ነው። ተጠይቀው የተሳሳቱትን ወይ ተጠይቀው ደግሞ የመለሱትን ምናልባት በህይወታቸው ባለ አጋጣሚ ሊሆን ይችላል፣ በትምህርት ላይ ሊሆን ይችላል፣ ፈጽሞ የማይረሱት የመሆን እድሉ ሰፊ ነው የሚሆነው። ስለዚህ ጥያቄ መጠየቅ ልጆችን በተቻለ መጠን የሚያውቁትንም ነገር ቢሆን እያወቅን መጠየቅ የበለጠ ያን ነገር አእምሯቸው ውስጥ እንዲቀር የማድረግ አቅም አለው ማለት ነው። ስለዚህ ጥያቄ መጠየቅ የልጆች አእምሮ ውስጥ አንድ ነገር እንዲቀር የምናደርግበት አንደኛው መንገድ ነው ማለት ነው። ከዚህ በተጨማሪ በልጆች አእምሮ ውስጥ አንድ ነገር እንዲቀር የበለጠ የማስታወስ ችሎታቸው እንዲሰፋ ሌላው ማድረግ የምንችልበት መንገድ ምንድነው ስንል ልጆች አንድ ነገር ለመግለጽ የራሳቸውን ቋንቋ የራሳቸው ምሳሌ እንዲጠቀሙ ማድረግ። ከጽንሰ ሐሳቡ አያውጡ እንጂ አንድ ነገር ልክ በተባለው ልክ እንዲደግሙት ሳይሆን በራሳቸው መንገድ እንዲገልጹት ማድረግ። የራሳቸው ምሳሌ፣ የራሳቸውን ቋንቋ፣ የራሳቸውን ቀለም ጨምረውበት እንዲያቀርቡት ማድረግ አንደኛው በልጆች አእምሮ ውስጥ አንድ ነገር የበለጠ እንዲቀር የሚያደርግ የራሳቸው ምሳሌ፣ የራሳቸውን አገላለጽ እንዲገልጹ ማድረግ። ከጽንሰ ሐሳቡ ብቻ አይወጡ፣ ከሐሳቡ አይራቁ እንጂ ዋናው በዚህ መንገድ ካደረግነው በጣም የተሻለው መንገድም እንደውም ይሄኛው ነው የበለጠ። ምክንያቱም አንድ ነገር ቀጥታ ሳይገባቸው ልጆች ሊደግሙት ስለሚችሉ ማለት ነው። ይሄ ግን የበለጠ ተረድተውት የሚደግሙበት በራሳቸው ቋንቋ በራሳቸው አስተሳሰብ ከሆነ የተሻለው አንድ ነገር ሚሞራይዝ የማድረግ ወይንም ያን ትውስታ የማስቀረት አቅማቸውን ይጨምረዋል ማለት ነው። ስለዚህ ልጆች የራሳቸው ምሳሌ በራሳቸው ቋንቋ እንዲጠቀሙ ማድረግ አንድን ነገር መልሰው መላልሰው እንዲነግሩን በማድረግ አንድ ነገር በልጆች አእምሮ ውስጥ እንዲቀር ማድረግ እንችላለን ማለት ነው። ሌላ በልጆች አእምሮ ውስጥ ምናልባት ትውስታ የበለጠ እንዲቆይ ማድረግ የምንችልበት የልጆች የማስታወስ ችሎታቸው እንዲያድግ ማድረግ የምንችልበት መንገድ ምንድነው ስንል የአእምሮ ካርታ ማይንድ ማፒንግ ማለት ነው። አንድን ነገር በራሳቸው አእምሮ እንዲስሉት ማድረግ ነገሮችን በራሳቸው መንገድ ቪዥዋላይዝ ማድረግ እንዲችሉ ማድረግ ይሄ ማይንድ ማፒንግ የምንለው ማለት ነው። በራሳቸው መንገድ የራሳቸውን ሲኩዌንስ የራሳቸውን ቅደም ተከተል ተጠቅመው በራሳቸው መንገድ የሆነን ነገር እንዲስሉ በማድረግ ወይንም በእጃቸው እየጻፉ ሊሆን ይችላል፣ በአእምሯቸው ሳይጽፉም ማፕ ማድረግ የሚችሉም ከሆነ ያን ሊሆን ይችላል። ስለዚህ በአእምሮ ካርታን በመጠቀም በአእምሯቸው እንዲስሉት በማድረግ ነገሮችን ከየትኞቹ ጋር እንዴት እንደሚገናኙ በራሳቸው መንገድ እንዲስሉ በማድረግ ማይንድ ማፒንግ በመጠቀም አእምሮን ካርታ በመጠቀም ልጆች በተሻለ መንገድ አንድን ነገር አእምሯቸው ውስጥ እንዲቀር የበለጠ ትውስታው እንዲቆይ የማድረግ እድሉ ሰፊ ነው ማለት ነው። ከዚህ በተጨማሪ ሌላው በልጆች አእምሮ ላይ አንድ ነገር የበለጠ እንዲቆይ የበለጠ ትውስታቸው እንዲያድግ ማስታወስ ችሎታቸው እንዲያድግ ማድረግ የምንችልበት ሌላኛው መንገድ ምንድነው ስንል በማዛመድ አሶሲዬሽን በመስራት አንድ ነገር ከሌላው ጋር የሚያዛምደው ምንድነው የሚለያየው ምንድነው የሚለውን አንድ ነገር በማዛመድ ከዛ አልፎ ተርፎ ደግሞ ይሄ መመሳሰልና መለያየት በምንለው ማለት ነው ሲሚላሪቲ ኤንድ ዲፈረንስ በምንለው በዛ መንገድ ይሄ ነገር ከዚህኛው ጋር በምን ይመሳሰላል በምን ይለያያል በሚለው አንድ ነገር ከሌላው ነገር ጋር አሶሲዬሽን በመስራት የበለጠ ልጆች በአእምሯቸው ውስጥ አንድ ነገር እንዲቀር ማድረግ እንችላለን። ይሄ ነገር ከዚህ ጋር በምን ይመሳሰላል በምን ይለያያል ካልናቸው ልጆች አእምሯቸው ውስጥ አንድ ነገር የበለጠ እንዲቀር እድል እየፈጠርንላቸው ነው ማለት ነው። ስለዚህ በዚህኛው መንገድ ልጆቻችንን ማስተማር የምንችልበት ሌላኛው ተጨማሪ መንገድ ነው ማለት ነው። ሌላው በልጆች አእምሮ ላይ አንድ ነገር የበለጠ እንዲቆይ ማድረግ የምንችልበት መንገድ ምንድነው ስንል አንድ የነገርናቸውን ታሪክ ያስተማርናቸውን ትምህርት መልሰው እንዲያስተምሩ መልሰው እንዲነግሩ በማድረግ ማለት ነው። ግን አንድ ነገር ስንማርና ስናስተምር ይለያያል። ማስተማር ስንሰማና ስንናገር ይለያያል። የሰማነውን ነገር መልሰን ስንናገር በዛው ልክ እንናገራለን ወይንም አሻሽለን እንናገራለን ወይንም አሳንሰን እንናገራለን።
አንድ ነገር ስንማር በሚገባ ተምረን ያንኑ እንደግማለን ወይንስ ደግሞ አጉድለን እናገራለን? ሌላ ጉዳይ ነው። ስለዚህ የልጆች አእምሮ ላይ አንድ ነገር የበለጠ እንዲቀር የሚያደርገው ልጆች የነገርናቸው ነገር መልሰው እንዲነግሩ፣ ያስተማርናቸው ነገር መልሰው እንዲያስተምሩ በማድረግ በልጆች አእምሮ ላይ አንድ ነገር የበለጠ እንዲቀር እናደርጋለን። በዚህ ምናልባት ልጆች ለእኛ ታሪኩን በመንገድ ሂደት ውስጥ ለእኛ አንድ ነገር ለማስተማር ወይም ለማስረዳት በሚያደርጉት ጥረት ውስጥ አንድ ነገር ወደ አእምሯቸው ውስጥ የበለጠ እንዲቀር የማድረግ እድሉ ሰፊ ስለሆነ ማለት ነው። ስለዚህ ማስተማር የተማሩትን ደግሞ መልሶ እንዲያስተምሩ ማድረግ ደግሞ ሌላኛው በልጆች አእምሮ ላይ የበለጠ አንድ ነገር እንዲቀር ወይንም አንድ ነገር የበለጠ ሚሞራይዝ እንዲያደርጉት የበለጠ እንዲያስታውሱት የምናደርግበት መንገድ ነው ማለት ነው። ከዚህ ባለፈ በስተመጨረሻ በልጆች አእምሮ ላይ አንድ ነገር የበለጠ እንዲቀር የበለጠ አንድ ነገር ሚሞራይዝ እንዲያደርጉ የማስተዋል ችሎታቸው እንዲያድግ የምናደርግበት ሌላው ተጨማሪ መንገድ ምንድነው ስንል ልጆች ሕዋሳቶቻቸውን ሁሉ እንዲጠቀሙ ማየትንም፣ መስማትንም፣ መዳሰስንም አቴታይም መጠቀም እንዲችሉ ይሄ ኦዲዮ ቪዥዋል የምንለው ማለት ነው። አንድ ነገር በማየት ብቻ ሰዎች ሊማሩ ወይንም አንድ ነገር ማስታወስ ሊችሉ ይችላሉ። በመስማት ብቻ አንድ ነገር ለማስታወስ ይችላሉ። በመስማትና በማየት ሲሆን የበለጠ የማስታወስ እድላቸው ይጨምራል። በመዳሰስ ምናልባት የሚዳሰስ ነገር ከሆነ ደግሞ የበለጠ እንዲያስታውሱት እናደርጋለን። ስለዚህ ሕዋሳቶቻቸውን ሁሉ እንዲጠቀሙ ማድረግ የበለጠ አንድ ነገር እንዲያስታውሱ እናደርጋለን። በተለይ በህፃናት ትምህርት ላይ ፔዳጎጂ ላይ ብዙ ጊዜ ልጆች አንድ ነገር በቃል ብቻ መንገር ለልጆች ብዙ አይጠቅምም። አንድ ነገር እንዲያዩት ማድረግ ያስፈልጋል። ከዛ ደግሞ መስማቱ አንድ ነገር ነው። ከዛ ደግሞ እንዲዳስሱት እንዲነኩት ማድረግ ተጨማሪ ነገር ነው። ስለዚህ አንድ ነገር የበለጠ በአእምሯቸው ውስጥ እንዲቀር ማድረግ የምንችልበት ቢያንስ ኦዲዮ ቪዥዋል በመስማት በማየት አንድ ነገር አንድን መረጃ ለልጆች በማስተላለፍ የበለጠ አንድ ነገር በአእምሯቸው ውስጥ እንዲቀር ማድረግ እንችላለን ማለት ነው። ስለዚህ የማስታወስ ችሎታቸው በዚህ ውስጥ ያድጋል ማለት ነው። ከዚህ ባለፈ ምናልባት የልጆችን የማስታወስ ችሎታ ማዳበር የምንችልበት ሌላኛው መንገድ ምንድነው ስንል ምናልባት በጣም በልክ የሆነ ብዙ መረጃን አንድ ጊዜ ከመስጠት ይልቅ መረጃዎችን ከፋፍሎ እንዲረዱ ማድረግ የበለጠ አንድን መረጃ ምናልባት በልኪ ከሆነ ከባድ ከሆነ ሰፊ ከሆነ ብዙ ከሆነ በአንድ ጊዜ ነገር ሚሞራይዝ ማድረግ ስለሚቸግራቸው ያን ሁሉም ነገር ሚሞራይዝ ማድረግ ወይም ማስታወስ እንዲችሉ አድርገን ብሬክዳውን ሰርተንለት ከፋፍለ ነው እያንዳንዱ ፒስ ባይ ፒስ ወይንም ቅንጣት በቅንጣት ከፋፍለ ነው ለልጆች ማድረስ ያን መረጃ የበለጠ ሁሉንም ነገር እንዲያስታውሱት ማድረግ እንችላለን ማለት ነው። ስለዚህ ባለንበት ዘመን ላይ የልጆቻችን የማስታወስ ችሎታን የሚቀንሱ ተግዳሮቶች እየጨመሩ መጥተዋል። እንደ ወላጅ እኛ የልጆቻችን የማስታወስ ችሎታን ማዳበር እንዲችሉ የመርዳት ግዴታም ኃላፊነትም አለብን። ስለዚህ እንደ ወላጅ ምን እየሰራን ነው የሚለውንም ጎን ለጎን ማሰብ ያስፈልጋል። ነገ ከነገ ወዲያ ልጆቻችን የራሳቸውን ሕይወት በራሳቸው መንገድ እንዲመሩ መሆን አለባቸው። በሕይወታቸው ላይ መወሰን መቻል አለባቸው። ለዚህ ደግሞ አንደኛው የሚጠቅማቸው ነገር ቢኖር እውቀት ወይንም መረጃ ነው። ያን መረጃ በሚገባ ሳንደው በአእምሯቸው ውስጥ አስቀምጠው በተፈልገው ጊዜ ደግሞ ያን መረጃ መጠቀም እንዲችሉ ከታች ከልጅነት ጀምሮ የልጆቻችንን የማስታወስ ችሎታ እንዲዳብር ማገዝ መቻል አለብን ማለት ነው። አብራችሁ ስለቆያችሁ ክብረት ይስጥልን። ሰላም ቆዩ።